ባላችሁበት ሁሉ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ዛሬ ቀጣውን ሚጠት በአክቶ ኦርቶዶክስ ሚስጥራተ ቤተክርስቲያን የኦርቶዶክስ ተዋህዶ ሚስጥረ ቤተክርስቲያንን በተመለከተ የአዕማደ ሚስጥራትን የምንማርበት መርሃ ግብራችን ላይ ደርሰናል። ሁላችንም እስቲ ባላችሁበት እናማትብ። እግዚአብሔር በረድኤታ ይለየን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላምታዬ ይድረሳችሁ። እመቤታችን አትለየን። ቀጣይ ትምህርታችን ዛሬ የመጀመሪያው ምስጢር ይሆናል። ባለፈው እንዳየነው አምስቱ አዕማደ ሚስጥራት፣ አምስቱ ህቡአት፣ አምስቱ ሚስጥራተ ቤተክርስቲያን ያልኳችሁ መሰረታዊ የእምነታችን መሰረት ምሰሶ የሆኑት አምስቱ ያልናቸው አንደኛው ሚስጥረ ሥላሴ ነው፣ ሁለተኛው ሚስጥረ ሥጋዌ ነው፣ ሶስተኛው ሚስጥረ ጥምቀት ነው፣ አራት ሚስጥረ ቁርባን፣ አምስት ሚስጥረ ትንሣኤ ወይም ሚስጥረ ትንሣኤ ሙታን። እነዚህን በቃ መያዝ አለባችሁ። በመጀመሪያው ክፍል ትምህርት ላይ አምስት ናቸው። አምስቱን መያዝ ይኖርባችኋል። ዛሬ የምንጀምረው ከመጀመሪያው ምስጢር ይሆናል። ሚስጥረ ሥላሴ። ሚስጥረ ሥላሴ ምን ማለት ነው? ባለፈው እንዳየነው ምስጢረ ሥላሴ ማለት የእግዚአብሔር አንድነትና ሶስትነት የሚነገርበት ማለት ነው። ሚስጥረ ሥላሴ ሲባል ድንገት ሶስትነቱ ብቻ ሳይሆን አንድነቱም የሚነገርበት ማለት ነው። ስለዚህ ምስጢረ ሥላሴ ባልን ጊዜ የእግዚአብሔር አንድነቱ የሚነገርበት ሶስትነቱም የሚነገርበት እግዚአብሔር አምላክ እንዴት አንድም ሶስትም እንደሚሆን የምናይበት ምስጢር ነው። በነገራችን ላይ እግዚአብሔር የሚለው ቃል ራሱ ምን ማለት ነው? እግዚአብሔር ማለት ምን ማለት ነው ተብላችሁ ብትጠየቁ ምን እንደምትሉት? እሺ በእንግሊዘኛው ጋድ ሲባል ምንድነው? ጋድ ጂኦዲ ምንድነው? ዲዮስ በላቲን፣ ቴዎስ በግሪክ ምን ማለት ነው? ወይም ደግሞ በተለያየ ቋንቋ ጥሩት። ግዕዙ ሙሉ በሙሉ ያሟላዋል። ቅዱስ ቄርሎስ ነው፣ በረከቱ በሁላችን ላይ ይደር። ቄርሎስ ምን ይላል? ሊቁ ቄርሎስ፣ ቅዱሱ ቄርሎስ ያቺ ኢትዮጵያዊት እናት ያሳደገችው ቅዱስ ምን ይላል? እኔ እግዚአብሔር ስል አብ ወልድ መንፈስ ቅዱስንም መጥራቴ ነው፣ አንድነቱን ሶስትነትን ነው በሚል ያስቀምጠዋል። ስለዚህ እግዚአብሔር የሚለውን ለምሳሌ ጻፉት እስቲ፣ ወረቀት አውጡና ጻፉት። እግዚአብሔር የሚለውን ጻፉ። እግዚአብሔር የሚለውን በሁለት መስመር አስምሩት። አንደኛ እግዚአ አስምሩበት፣ እግዚአ። ሁለተኛ ብሔር። ስንት መስመር? ሁለት። እግዚአ ጌታ፣ ፈጣሪ፣ ገዢ እያልን ትርጉም እንሰጠዋለን። ብሔር ላይ ደግሞ ዓለም፣ ህዝብ፣ ፍጥረት የሚል ሁሉ ይኖረዋል። ብዙ ጊዜ እናንተ የምታስቡት ብሔር ብሔረሰብ ይሄ ዝም ብሎ በየቦታው ያለውን ሐሳብ ነው የምታስቡት። እሱ ከንቱ ነው። የቦታ ስም ነው እሱ። ብሔር ራሱ ህዝብ ማለት ነው አጠቃላይ። ለምሳሌ ብሔረሰብ ስንል አሁን ለምሳሌ የአንድ ሀገር ያለ ሰው እንደማለት ነው። ብሔረሰብ ማለት የአገር ሰው እንደማለት ነው ትርጉሙ። ለማንኛውም አሁን ልንገራችሁ እዚህ ጋር እግዚአ ጌታ፣ ፈጣሪ፣ ገዢ፣ ብሔር የሚለውን ስትወስዱ ደግሞ ዓለም፣ ፍጥረት፣ ህዝብ። ስለዚህ እግዚአ ብሔር ስትሉ የዓለማት ሁሉ ፈጣሪ ፈጣሪ አንድ እግዚአብሔር፣ ፈጣሪዎች አይደለም፣ ፈጣሪ አንድ እግዚአብሔር። ስለዚህ እግዚአ ፈጣሪ፣ ብሔር ፍጥረት፣ የፍጥረት ሁሉ ፈጣሪ፣ እግዚአ ጌታ፣ ብሔር ህዝብ፣ የህዝብ ሁሉ ፈጣሪ፣ የህዝብ ሁሉ ጌታ፣ አንድ እግዚአብሔር። ግዕዙ እንዴት አድርጎ እንደሚያሟላው ልነግራችሁ ፈልጌ ነው። ሌላ ለብቻ ጻፉና እንደገና እግዚአብሔር የሚለው ለብቻ ጻፉና ሶስት መስመር አስምሩ። የመጀመሪያው ላይ እግዚ የሚለው ላይ አስምሩ። ሁለተኛው ላይ አብ የሚለው ላይ አስምሩ። ሶስተኛው ላይ ሄር የሚል አስምሩ። እግዚ አብ ሄር። ሄር ሲጻፍ እርግጥ በሐመሮሃ ሐምስ ነው ትርጉሙ። በዛኛው ሄር ነው መሰጣችሁ፣ ባሌታው ሄር በሚጻፈው ቸር። ከዚህ ልውሰድላችሁ። እግዚ ጌታ ኢየሱስ፣ አብ ጌታ አብ እግዚአብሔር አብ፣
ይሄ እግዚአብሔር ወልድ ኢየሱስ ጌታ ኢየሱስ አብ እግዚአብሔር አብ ጌታ አብ ሄር ሰጪ ጌታ መንፈስ ቅዱስ ቸር ሩህሩህ ናዛዚ መጽንዒ ስለዚህ በመጀመሪያው እግዚአብሔር የዓለም ሁሉ ፈጣሪ አንድ እግዚአብሔር የሕዝብ ሁሉ ፈጣሪ አንድ እግዚአብሔር በዚህ ደግሞ ጌታ ኢየሱስ ጌታ አብ ጌታ መንፈስ ቅዱስ ስለዚህ እግዚአብሔር የሚለው ቃል ራሱ እንዳልኳችሁ ይሄንን አይነት ህቡ ምስጢር ያለውን ነገር ትመለከታላችሁ ስለዚህ ሚስጥረ ሥላሴ ብለን ስንነጋገር የእግዚአብሔር አንድነትና ሶስትነት ምስጢር ማለታችን ነው ስለዚህ ሥላሴ የሚለው ቃል እርግጥ ሶስትነት ማለት ነው ሰለሰ ሶስት አደረገ ከሚለው የግዕዝ ቃል ግስ የሚወጣ ሲሆን ሥላሴ ስንል ሶስትነት ማለት ነው ስለዚህ ሶስትነት ብቻ ብለን በሶስትነት ሳናበቃ የእግዚአብሔር አንድነት የምንባርበት ነው ስለዚህ ባጭሩ ሚስጥረ ሥላሴ በቃ ሚስጥረ ሥላሴ የእግዚአብሔር አንድነትና ሶስትነት የሚነገርበት ትምህርት የሚነገርበት ምስጢር የሚነገርበት ህቡዓት ሚስጥራት ይሄንን ነው መጽሐፍ ቅዱስ በጠቅላላ እንዳልኳችሁ አምስቱ አዕማደ ሚስጥራቱ ስለሚከተት ይሄን ጠንቅቃችሁ ካወቃችሁ ነገረ መለኮትን ጠንቅቃችሁ ታውቃላችሁ ስለዚህ ሚስጥረ ሥላሴ ስንል የመጀመሪያው ከአዕማድ ሁሉ የመጀመሪያው ስለሆነ የእግዚአብሔር ፈጣሪነቱን የምናይበት ዓለምን አምጻኢነቱን የምናይበት እሱ ደግሞ ማን እንደሆነ የምናውቅበት እንዴት ነው የእግዚአብሔር ባህሪው ማን ነው እግዚአብሔር ምን ማለት ነው አንድነት ምን ማለት ነው ሶስትነት የሚለውን የምናይበት ማለት ነው በመጀመሪያ እግዚአብሔር አንድም ሶስትም ነው ስንል አንድነቱ በምን እንደሆነ ሶስትነቱ በምን እንደሆነ የምናይበት ነው እግዚአብሔር አንድ ነው ስንል በአምላክነቱ አንድ ነው በፈጣሪነቱ አንድ ነው በእዘዝ በአገዛዝ አንድ ነው ይሄን ዓለም ፈጥሮ በማሳለፉ አንድ ነው ይሄን በተመለከተ እግዚአብሔር አንድ ነው ብለን እንዘረዝራለን አንድ እግዚአብሔር ሶስት ነው ሶስትነቱ ስንል ደግሞ በአራት ነገሮች እናያቸዋለን ሶስትነቱን አንደኛ በስም ሶስት ነው ሁለት በአካል ሶስት ነው ሶስት በግብር ሶስት ነው አራት በኩነት ሶስት ነው እነዚህ አሁን ላለው ሊከብዳችሁ ይችላል ግን በየሳምንቱ ስለሆነ የምናያቸው በየሳምንቷ ያለችውን ነገር ስትይዙ ይገባቸዋል ለዛሬ ለምሳሌ የምንመለከተው የእግዚአብሔር አንድነቱን ይሆናል አንድ ነው እግዚአብሔር በቃ አንድ ነው እግዚአብሔር ሁለት እግዚአብሔር የለም ሶስት እግዚአብሔር የለም አራት እግዚአብሔር የለም አንድ እግዚአብሔር ነው ያለው አንድ ፈጣሪ ነው ያለው ስለዚህ ይሄ ደግሞ በመጽሐፍ ቅዱስ ውስጥ የተጻፈ ነው ዘጸአት ምዕራፍ 20 ነው ቁጥር 1 ላይ ዘጸአት ምዕራፍ 20 ቁጥር 1 ላይ የሚነግረን ምንድነው እስራኤል ሆይ ስማ ወይም ደግሞ ዓለም ሆይ ስማ እስራኤል ሲባል እስራኤል ዘስጋ መካከለኛው ምስራቅ ያለች እስራኤል አለ እስራኤል ዘነፍስ ማለት ደግሞ መላው የሚያምን ክርስቲያን ሁሉ እስራኤል ዘነፍስ ነው እስራኤል ስማ ዓለም ስማ እግዚአብሔር አምላክ አንድ እግዚአብሔር ነው በቃ ከሱ በቀር ደግሞ ሌላ አምላክ እንዳታመልክ ብሎ ይታምልክ ባዕደ ዘእንበሌ ሌላ አምላክ እንዳታመልክ እኔ አንድ እግዚአብሔር ነኝ በሰማይም እንዳታመልክ በምድርም እንዳታመልክ ሰማይ ላይ ባሉት በፀሐይ በጨረቃ በከዋክብት እንዳታመልክ በደመናውም እንዳታመልክ በምድርም እንዳታመልክ በተራራው እንዳታመልክ በዛፍ እንዳታመልክ በቋጥኝ እንዳታመልክ በወንዝ እንዳታመልክ በባህር እንዳታመልክ በሰው እንዳታመልክ በእቃ እንዳታመልክ ባህር ውስጥ ባለው በአሳው እንዳታመልክ በዘንዶ እንዳታመልክ በአሳንበሪው እንዳታመልክ በአራዊት እንዳታመልክ በምድር እንዳታመልክ በራሷ በምድር ላይ ባለው በእንስሳቱም እንዳታመልክ እኔ ብቻ ነኝ እግዚአብሔር አምላክ ለስም አጠራሩ ክብር ምስጋና ይግባው ብቻውን የሆነ እግዚአብሔር አንድ እግዚአብሔር ነው ዓለምን የፈጠረ እሱ ነው እንዲህ ለምን ታደርጋለህ አይለውም አሕዛብን ሁሉ በገንቦ ጠብታ ውስጥ የሚያይ በሚዛን ላይ እንዳለ ትንሽ ትቢያ የሚመለከት ነው ይላል ለስም አጠራሩ ክብር ምስጋና ይግባው ከኔ በቀር ሌላ አምላክ የለም ሌላ አምላክ እንዳታመልክ እንዳትጠፋ ሲል ነው እንዳትሞት ሲል ነው ወደዛ ወደ እግዚአብሔር ነው መጨረሻችን ዛፍ አይደለም ተራራ አይደለም ወንዝ አይደለም በሬው አይደለም ነብሩ አይደለም አንበሳው አይደለም ናቡከደነጾር አይደለም ብልጣሶር አይደለም ዱዲያኖስ አይደለም አጵሎን አይደለም ቤል አይደለም ዳጎን አይደለም በአሊም አይደለም
አንድ እግዚአብሔር ነው ያለው። ያን እግዚአብሔር አምልከው። ስለዚህ ምስጢረ ሥላሴ ስንል መጀመሪያ ገና የሚነግረን ከኔ በቀር ሌላ አምላክ የለም፣ አንድ እግዚአብሔር ነው፣ እኔን ብቻ አምልክ ነው የሚለው። የፈጠረን እሱ ነው፣ የሰራን እሱ ነው፣ አይን የሰካ እሱ ነው፣ ጆሮን ያደረገ እሱ ነው። ሰውነታችን የፈጠረ ሁሉ ዛፍ አልፈጠረን፣ ተራራ አልፈጠረን፣ ሰው አልፈጠረን፣ ግንድ አልፈጠረን፣ አውሬ አልፈጠረን፣ እንስሳት አልፈጠሩን፣ አዕዋፍ አልፈጠሩን። ማፈጠረን እግዚአብሔር። ምስጢረ ሥላሴ ማለት ይሄ ነው። በቃ አንድ እግዚአብሔር ፈጣሪ እሱ ብቻ። ስለዚህ እግዚአብሔር አንድነቱ ምንድነው? በምንድነው ስንል 1 በመለኮት፣ 2 በባህሪ፣ 3 በህልውና፣ 4 በፈቃድ፣ 5 በእዘዝ በአገዛዝ፣ ይህንን በመሳሰለው በመፍጠርና በማሳለፍ። ስለዚህ እግዚአብሔር በመለኮት፣ በባህሪ፣ በህልውና፣ በፈቃድ አንድ ነው ብለን እናመልከዋለን። አንድ እግዚአብሔር ምን ማለት ነው? በመለኮት አንድ አምላክ ነው። በባህሪ አንድ ባህሪ ነው። በህልውና ዘላለም የሚኖር አንድ ነው፣ አይቀዳደምም። አብ ወልድ መንፈስ ቅዱስ መቀዳደም ስለሌለው በህልውናው አንድ ነው፣ አንድ እግዚአብሔር ነው። በፈቃድ አንድ ፈቃዳቸው አንድ ነው። አብ ወልድ መንፈስ ቅዱስ አንድ ነው ፈቃዳቸው። አባ ሕርያቆስ በቅዳሴው ላይ የሚናገረው አለ። አብ ወልድ መንፈስ ቅዱስ እንዲህ ያደርጋሉ፣ አብ ወልድ መንፈስ ቅዱስ ይፈጽማሉ፣ አብ ወልድ መንፈስ ቅዱስ ይቀመጣሉ፣ አብ ወልድ መንፈስ ቅዱስ ይፈርዳሉ፣ አብ ወልድ መንፈስ ቅዱስ ባለሟል ያደርጋሉ፣ አብ ወልድ መንፈስ ቅዱስ ያስጨክናሉ፣ አብ ወልድ መንፈስ ቅዱስ ይመክራሉ፣ አብ ወልድ መንፈስ ቅዱስ ይስባሉ፣ አብ ወልድ መንፈስ ቅዱስ ባለሟል ያደርጋሉ እያለ እግዚአብሔር ባለሟል ያደርጋችሁ፣ እግዚአብሔር ክፉ አይንካችሁ፣ እግዚአብሔር በህይወታችሁ ከእናንተ ጋር ይሁን። እንግዲህ በህልውና አንድ፣ በፈቃድ አንድ፣ በማዘዝ አንድ፣ በአገዛዝ በመግዛት አንድ እግዚአብሔር። አንድ እግዚአብሔር የምንለው አንድነቱን የሚያሳይ ነው። ይሄ ነው አንድነት። በቃ አንድ አምላክ ብሎ ማመን። ባህሪው አንድ ነው ማለት፣ በህልውና አንድ ነው ማለት፣ በፈቃድ አንድ ነው ማለት፣ በእዘዝ በአገዛዝ አንድ ነው ማለት፣ ይሄን ዓለም በመፍጠር አንድ ነው፣ አንድ ፈጣሪ ነው ያለኝ ብሎ ማመን። ይሄን ዓለም እንደገና ደግሞ ይመልሰዋል። ይሄንን ዓለም ሲፈጥረው እምሃበ አልቦ ነው፣ ከምንም ነገር አምጥቶ ነው የፈጠረው። እንደገና ደግሞ እምሃበቦ ያመጣውን እምሃበ አልቦ ይመልሰዋል። ስለዚህ እግዚአብሔር ማለት ይሄ ነው። አንድ ባህሪ ነው፣ አንድ ፈቃድ ነው፣ አንድ እዘዝ ነው፣ አንድ አምላክ ነው። ስለዚህ ምስጢረ ሥላሴ መጀመሪያ የምናየው አንድነቱ ስንል ይሄ ነው፣ የእግዚአብሔር አንድነት። በመጀመሪያው የመጽሐፍ ቅዱስ ክፍል ላይ ይሄን ነው የሚነግረን። በቃ የመጀመሪያው የመጽሐፍ ቅዱስ ክፍል ምን ይላል? እግዚአብሔር ሰማይና ምድርን ፈጠረ። ይሄ ነው። በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ይለዋል በግዕዙ። በእንግሊዘኛው in the beginning God created the heaven and the earth ይላል። ተመልከቱ፣ ይሄ ትልቅ ምስጢር አለው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። እሱ ፈጣሪ ነው፣ እሱ አስገኝ ነው። በሳይንሱ ዓለም በፍልስፍናው በምርምሩ ሁሉ ደርሰውበታል። ኦልቲሜት ሪያሊቲ የሚል ደረጃ ደርሰዋል። እሱ አስገኝ ነው። እያንዳንዱ ዓለም ኮዝ ኤንድ ኢፌክት አለው። ኮዝ ካለ ኢፌክት አለ፣ ኢፌክት ካለ ኮዝ አለ። እግዚአብሔር ጋር ግን የኮዝ ኤንድ ኢፌክት አስተሳሰብ አይሰራም። እግዚአብሔር ራሱ አንኮዝድ ኮዝ ተብሏል፣ ፕራይመሪ ኮዝ ተብሏል። በቃ አስገኝ የሌለው አስገኝ ነው። ከሱ በፊት ማንም የለም፣ ከሱም በኋላ ሌላ አምላክ የለም፣ ከጎኑም ሌላ የለውም። አንድ እግዚአብሔር ነው። ስለዚህ ይሄ እግዚአብሔር ሰማይና ምድርን ፈጠረ ማለት ሁሉንም ፈጠረ ማለት ነው። ዘፍጥረት ምዕራፍ 1 ቁጥር 1። ሳይንስ በጣም የሚታመንባቸው 3 ነገሮች አሉት። ስፔስ ታይም እና ማረር ነው። የመጀመሪያ መጽሐፍ ቅዱስ ክፍል ላይ የምታዩት ያ ነው። በቀዳሚ in the beginning ታይም ነው፣ ጊዜ ነው። ገብረ እግዚአብሔር ሰማየ created the heaven space ነው። ወምድረ ምድርን and the earth matter ነው ወይም ማረር ነው። ስለዚህ ሳይንስ ያለውን ነገር ራሱ መገና መጀመሪያው መጽሐፍ ቅዱስ ክፍል ዘፍጥረት ምዕራፍ 1 ቁጥር 1 ነው የምታገኙት። እግዚአብሔር ምስጢረ ሥላሴ የእግዚአብሔር የአንድነትና የሶስትነት ምስጢር ለዛሬ ያየ ነው። እግዚአብሔር አንድ ነው፣ አንድ ፈጣሪ ነው፣ አንድ አምላክ ነው። አንድ የሚሆንበት ደግሞ በመለኮት አንድ አምላክ ፈጣሪ፣ አንድ ፈጣሪ፣ በፈቃድ አንድ ፈቃድ ያለው፣ በባህሪ አንድ ባህሪ ያለው፣ በመፍጠር ይህን ዓለም በማሳለፍ አንድ የሆነ፣ በእዘዝ የሚያዝ አንድ፣ በአገዛዝ አንድ። ስለዚህ አብ ወልድ መንፈስ ቅዱስ በመለኮት አንድ፣ በፈቃድ አንድ፣ በባህሪ አንድ፣ በማዘዝ አንድ፣ በሁሉም ነገር በዚህ በመሳሰለው ነገር አንድ እግዚአብሔር ብለን የምናምንበት ነው። አብ ወልድ መንፈስ ቅዱስ እግዚአብሔር ስንል ሥላሴ ስንል በባህሪ አንድ ነው። አብ ያደረገውን ወልድ ያደርጋል፣ ወልድ ያደረገውን መንፈስ ቅዱስ ያደርጋል በሚል በእዘዝ በአገዛዝና በመለኮት በመሳሰለው አንድ እግዚአብሔር ነው። የሰማችሁትን በልባችሁ ይጻፍላችሁ፣ ሌላውም ለማስተማር እግዚአብሔር ይርዳችሁ። በምትችሉት ቋንቋ ሁሉ ለሌላውም ይሄን እየተረጎማችሁ አስተምሩ። እግዚአብሔር ከእናንተ ጋር ይሁን። ይህ ሚጠት ነው። ባክ ቱ ኦርቶዶክስ፣ ወደ ኦርቶዶክስ መመለስ። በቀጣዩ ትምህርት እንገናኛለን።
እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። አንድ ፈጣሪ ብቻ አለን፣ ስሙም እግዚአብሔር ነው። የዛሬው ትምህርት በዚህ ነው። እንዴት በሶስትነቱ ደግሞ እናየዋለን። እንቀጥላለን። ሰላም ሁኑልኝ።